እንዴት ናችሁ ዩቲዩብ ቤተሰቦቼ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት በኦቨን የሚሰራ ያለ ዘይት የሚሰራ በጣም ቆንጆ ክሽክሽ ብሎ ሊበላ የሚችል ጣፋጭ የሆነ ሳምቡሳን ነው። እንደምታውቁት እንግዲህ በአሁኑ ጊዜ ዘይት በጣም ውድ ነው። በምን ልስራ ያለ ዘይት ሳምቡሳ አይታሰብም ብላችሁ እንዳታስቡ። ከዘይት በተሻለ መልኩ በጣም ቆንጆ ሆኖ ተመችቷችሁ የምትመገቡትን ሳምቡሳ አሁን እናዘጋጃለን። አሁን ወደ አዘጋጃጀቱ እንሂድ። በምስር የምንሰራውን ሳምቡሳ ለማዘጋጀት በመጀመሪያ መጥበሻችን ላይ ዘይት ጋር ካደረግን በኋላ ሽንኩርታችንን ደቀቅ አድርገን ከትፈን እናቁላለዋለን። ከዚያ በመቀጠልም ባሮ ሽንኩርት ካለን እንጨምርበታለን። በከሌለንም ደግሞ ይሄን ያህል የሚያስጨንቅ አይደለም። በእርግጥ ሳምቡሳችንን በጣም ሊያጣፍጥልን ይችላል። ስለዚህ ባሮ ሽንኩርታችንን ከጨመርን በኋላ ትንሽ አቁላልተን ነጭ ሽንኩርት እንጨምርበትና እሱንም በደንብ አብረን እናዋህደዋለን። ከዚያ በመቀጠል ቁንደ በርበሬ ጨምረን ውሃ ጠብ እያደረግን እናበስለዋለን። ከዚያ በመቀጠል ጨው እንጨምርበታለን። ትንሽ ኮረሪማ ደግሞ ለጣዕም ያህል እንጨምርበትና በደንብ ካብላላ ነው ካገናኘኑ በኋላ የተቀቀለውን ድፍን ምስር እንጨምርበትና በደንብ አድርገን እናብላለዋለን። በመጨረሻም ፐርስሊን ቃሪያ ጨምረን ክድና አድርገን እናወጣና እንዲቀዘቅዝልን እናደርገዋለን። እንግዲህ ይሄንን ያዘጋጀነው ዛሬ በምስር ነው። በስጋ ማዘጋጀት ትችላላችሁ። በአትክልትም ማዘጋጀት ስለሚቻል አማራጫችሁን ወስዳችሁ ማዘጋጀት ትችላላችሁ። በሚቀጥለው ቪዲዮ ደግሞ በስጋ በአትክልት አዘጋጅቻ ያሳያችኋለሁ። አሁን ደግሞ የሳምቡሳውን ቂጣ እንዴት እንደምናዘጋጅ ተከታተሉኝ። በጎርጓዳ ሳህን ውስጥ የሚያስፈልገንን ያህል ዱቄት እንጨምርና ከዚያ ትንሽ ጨው እንጨምርበታለን። ትንሽ ዘይት ጨምረን ውሃ ጨምረንበት በደንብ አድርገን ላላ እስከሚልልን ድረስ እናሸዋለን። በደንብ ላላ ተደርጎ የታሸውን ሊጥ በመዳመጫ ላይ እናደርግና በስሱ እንዳመጣዋለን። በመቀጠልም የተዳመጠው ሊጥ ላይ ቅቤ እንለቀልቀዋለን። ሸኖ መቀባት ይቻላል። ሊጡን በደንብ አድርገን ከቀባን በኋላ እንጠቀለለዋለን እስከ መጨረሻ ድረስ። የተጠቀለለውን ሊጥ በትንንሹ በሚመቸን መልኩ እኩል አድርገን እንቆራረጠዋለን። በትንንሹ የተቆራረጠውን ሊጥ እያንዳንዱን እያነሳን እንዳመጠውና እናዘጋጀዋለን። ያዘጋጀነውን ቂጣ የተዘጋጀውን ምስር እናመጣና እንጨምርበትና እናጥፈውና በደንብ አድርገን እንዳይለቅብን በማንኪያ ወይም በሹካ ጫፍጫፉን እንደፍነዋለን። ያዘጋጀውት በአንድ በኩል እጥፍ አድርጌ ነው። ከፈለጋችሁ ደግሞ አራት ማዕዘን ማድረግ ትችላላችሁ። በክቡ ማድረግ ትችላላችሁ። የምትፈልጉትን አይነት ቅርጽ መጠቀም ትችላላችሁ። ያዘጋጀነውን ቂጣ ባትራችን እንዳይዝብን ዘይት ነገር ቀብተነው እዛ ላይ በደንብ አድርገን እንደረደረዋለን። እንደረደረውን ሳምቡሳ ላይ በስሱ ከላይ ዘይት ነገር ነጭ እንዳይሆንብን ዘይት ነገር እንቀባዋለን። ከፈለጋችሁ እናንተ ወተትን መቀባት ትችላላችሁ። የእንቁላል አስኳል ከወተት ጋርም ተደባልቆ መቀባት ይቻላል። ከላይ መልኩ በጣም እንዲያምርልን ማለት ነው። ይህን ካደረግን በኋላ ሳምቡሳችንን ኦቭን ውስጥ ከ15 እስከ 20 ደቂቃ ድረስ እናበስለዋለን። እንደምታዩት እንግዲህ ሳምቡሳችን በጣም ደርሶልናል። በጣም ያምራል እንደምታዩት። የሚገርማችሁ አሁን ዘይት በተወደደበት ጊዜ እንደገና ደግሞ ዘይት ለጤና ጥሩ አይደለም፣ የሚጠባበሱ ነገሮች ጥሩ አይደሉም በሚባሉበት ጊዜ ይሄንን አዘጋጅታችሁ ብትጠቀሙ በጣም ጥሩ ነው። በተለይ ለጾመኞች ለሙስሊሞች ከጾም በኋላ ቅባት የበዛበት ነገር መጠቀም ምን ያህል እናንተንም በጤናችሁ ላይ ጉዳት እንደሚያደርስባችሁ መገንዘብ ትችላላችሁ። ስለዚህ ይሄንን አዘጋጅታችሁ በአፍጥር ሰዓት ላይ ብትጠቀሙት በጣም አሪፍ ነው። በጣም የሚጣፍጣል፣ ለጤናም ጥሩ ነው፣ እንደ ልብም ይበላል። ይሄን እንግዲህ በስጋ ማዘጋጀት በአትክልት ማዘጋጀት ትችላላችሁ። እንግዲህ በሚቀጥለው ቪዲዮ እንገናኝ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ።